ምድራችን አእምሮን በሚያስቱ አስደናቂ ቅርሶች የተሞላች ናት። ወደ ሰማይ የሚያንጋጥጡ የታላቁ ጊዛ ፒራሚዶች፣ ማለቂያ የሌለው ታላቁ የቻይና ግንብ፣ የታጅ መሃል ውበት፣ የማቹ ፒቹ ሚስጥር፣ የኮሊሲየም ግርማ። እነዚህ ቅርሶች ወደ ሰማይ ያንጋጥጣሉ፣ እንዲታዩ ሆነው የተገነቡ ናቸው። አድማሱን ለመቆጣጠር ታስበው የተሰሩ ነገር ግን በኢትዮጵያ ተራሮች ውስጥ ጥልቅ በሆነ ስፍራ የዚህን ፍጹም ተቃራኒ የሆነ አንድ ድንቅ ነገር ይገኛል። ሙሉ አንዲት ቅድስት ከተማ ከምድር በታች ተደብቃለች። ብዙዎች እንዲህ ብለው የተደነቁበት የአፍሪካ ታላቁ የስነ ህንፃ ሚስጥር ነው። ይህ ከውቅር ድንጋይ የተፈለፈሉት የላሊበላ አብያተ ክርስቲያናት ታሪክ ነው። ላሊበላን ለመረዳት በመጀመሪያ ኢትዮጵያ ምን አጥታ እንደነበረ መረዳት አለብን። ለዘመናት የአክሱም መንግስት በምድር ላይ ከነበሩ ታላላቅ ስልጣኔዎች አንዱ ነበር። የቀይ ባህር ንግድን ይቆጣጠራል። የራሱን ሳንቲሞች እያተም ነበር። ግዙፍ ሐውልቶችን እየገነባ እንዲሁም በንጉስ ኢዛና ዘመን በታሪክ ውስጥ ከነበሩት ቀደምት ክርስቲያን መንግስት አንዱ ሆነ። ነገር ግን በ10ኛውና በ11ኛው ክፍለ ዘመን አክሱም እየተዳከመች መጣች። የንግድ መስመሮች አቅጣጫቸውን ቀየሩ። የፖለቲካ ኃይሏ ተበታተነ። ኢትዮጵያም ወደ አዲስ ዘመን ገባች። ከዚህ ምስቅልቅል ውስጥ አዲስ ስርወ መንግስት ብቅ አለ። የዛጉዌ ስርወ መንግስት ዋና ከተማቸው ሮሃ ነበረች። ከተማዋ በኋላ ላይ ላሊበላ ተብላ ተሰየመች። እናም በጣም ታዋቂ የሆነው መሪያቸው ዓለም አይቶት የማያውቀውን ነገር ለመሞከር ተነሳ። በገድለ ላሊበላ መሰረት ይህ የነገው ንጉስ ሲወለድ የንቦች መንጋ ገላውን ከበቡት። እናቱም ይህንን እንደ መለኮታዊ ትንቢት ተረጎመችው። እንዲህ ስትልም አወጀች፣ ንቦቹ እርሱ ንጉስ እንደሚሆን አውቀዋል። ላሊበላ የሚለው ስም በትውፊት እንዲህ ተብሎ ይተረጎማል፣ ንቦቹ ጌትነቱን ወይም ንግስናውን አውቀዋል ማለት ነው። የታሪክ ምሁራን በዚህ ታሪክ አንዳንድ ክፍሎች ላይ ይከራከራሉ። ነገር ግን አንድ ሀቅ እንደጸና ይኖራል። ይህ ሕፃን የኢትዮጵያን ታሪክ ለዘላለሙ እንደሚቀርጸው የታወቀ ነገር ነው። እነዚህ አብያተ ክርስቲያናት መቼም አልታነጹ። አዎ ታሪክ ይህንን አይነግራችሁም። እነሱ የተቀረጹት ከአንድ ወጥ ድንጋይ ነው። ጡብ በጡብም ላይ ተደርድሮ አይደለም። ድንጋይም በድንጋይ ላይ ተደራርቦ አይደለም። ነገር ግን ከአንድ ወጥ አለት ላይ ወደታች ተቆፍረው እንጂ። ይህ እንዴት እንደተከናወነ በስተጀርባ ያለው እውነት ግን እናንተ ከምታስቡት በላይ እጅግ አስገራሚ ነው። እስካሁን የምታውቁት ማንኛውም ግንባታ አንድ አይነት ህግን ይከተላል። ከመሬት ትነሱና ከመሰረቱ ወደ ላይ ትገነባላችሁ፣ ደረጃ በደረጃ ስህተትን እያረማችሁ፣ ጉድለትን እየሞላችሁ። የሰው ልጅ የግንባታ ጥበብ እንዲህ ነው የሚሰራው። ላሊበላ ግን ይህንን ህግ ሙሉ በሙሉ ይጥሳል። እዚህ ላይ ገንቢዎቹ ወደ ላይ አልወጡም፣ ወደ ታች እንጂ። በሺዎች ቶን የሚከብድን አለት ፈንቅለው አወጡ። ወደ መሬት ጥልቀት እየቆፈሩ ይሄዳሉ። ሊቀር የታሰበው አካል ብቻ እስኪቀር ድረስ፣ እሱም ራሱ ቤተክርስቲያኑ እስኪሆን ድረስ። ቤተክርስቲያኑ አልተገነባም፣ ተገለጠ እንጂ። ከነዚህ ህንፃዎች ባንዱ አናት ላይ ብትቆሙ የምታዩት ህንፃ አይደለም፣ ባዶ ቦታን እንጂ። በጥንቃቄ የተቀረጸ ግዙፍ መተላለፊያ፣ ቀጥ ያሉ ግድግዳዎች ወደ መሬት ጥልቀት ተተክለዋል። በዚያ ባዶ ቦታ መካከል ደግሞ ፍጹም ቅርጽ ያለው ሙሉ በሙሉ የተሰራ ቤተክርስቲያን ይታያል። ምንም የተጨመረ ድንጋይ የለም። ምንም ከውጭ የመጣ ደጋፊ የለም። አንድ ወጥ የሆነ ቀጣይነት ያለው አለት፣ ወደ ጥበብ የተለወጠ ድንቅ ስራ። አሁን ስለዚህ ጉዳይ በጥንቃቄ አስቡ። ይህ የተከናወነው ከ800 ዓመታት በፊት ነው። ምንም ዘመናዊ ማሽኖች አልነበሩም። ምንም የረቀቁ የመቁረጫ መሳሪያዎችም አልነበሩም። ምንም ዲጂታል መለኪያዎችም አልተጠቀሙም። በእጅ የሚያዙ መሳሪያዎች ብቻ እና የሰው ልጅ ጥረት። እያንዳንዱ ቀራጭ ጥንቁቅ መሆን ነበረበት። ምክንያቱም አንዲት የተሳሳተ ምት፣ አንዲት የተሳሳተ ስሌት መላውን ህንፃ ከጥቅም ውጭ ያደርገዋል ለዘላለሙ። እንዴት ይህን ያህል ፍጹም ሊያደርጉት ቻሉ? ከላይ ወደ ታች ለመቅረጽ እቅድ ያስፈልጋቸዋል። ተራ እቅድም አይደለም፣ ፍጹም የሆነ እቅድ። ስራውን ከመጀመራችሁ በፊት የመጨረሻው ቅርጽ ምን መሆን እንዳለበት ማወቅ አለባችሁ። እያንዳንዱ በር፣ እያንዳንዱ መስኮት፣ እያንዳንዱ የውስጥ ክፍል፣ ይህ ሁሉ በአእምሮ ውስጥ መኖር አለበት አንዲት ቅንጣት ድንጋይ ከመወገዷ በፊት። ስለዚህ ራሳችሁን ጠይቁ፣ እንዴት ያለ እውቀት፣ ምን አይነት ጥበብ ነበራቸው? ታሪክ ቀለል ያለ መልስ ይሰጠናል። የታነጸው በተጋድሎ ነው፣ በእምነት በቁርጠኝነት። ግን ይህ ብቻ በቂ ነው? ጠጋ ብላችሁ ስትመለከቱ አንዳንድ ነገሮችን ማስተዋል ትጀምራላችሁ። ያልተጠናቀቁ ክፍሎች፣ እንግዳ የሆኑ የመሳሪያ ምልክቶች፣ ሙሉ በሙሉ የማይገጥሙ ልዩነቶች፣ መልስ ሳይሆን ጥያቄን የሚጭሩ ዝርዝር ነገሮች። ምክንያቱም ይህ በሰው ልጅ ጥረት ብቻ የተከናወነ ቢሆን ኖሮ ሁሉም ነገር ምክንያታዊ መሆን ነበረበት። እያንዳንዱ እርምጃ፣ እያንዳንዱ ዘዴ፣ እያንዳንዱ ውሳኔ ግን አይደለም።
ይህንን ያህል ግዙፍ የሆነ ነገር ምክንያታዊነቱ ሲጠፋ አደገኛ የሆነ ጥያቄ ለመጠየቅ ትገደዳላችሁ። እየተነገረን ያለው ታሪክ ሙሉ በሙሉ እውነት ነውን? የምናውቀው ነገር ቢኖር ላሊበላ በዘፈቀደ እየተሰራ አለመሆኑን ነው፣ ታስቦበት የተቀረጸ እንጂ። አብያተ ክርስቲያናቱ እርስ በርሳቸው የተያያዙ ናቸው። በመተላለፊያዎች፣ በመንገዶች፣ በምስጢራዊ መውጫዎች አንድ ወጥ የሆነ ስርዓት ፈጥረዋል። ምልክት የሆነ ምድራዊ ገጽታ። ይህ ግንባታ ብቻ አልነበረም፣ ጽኑ ዓላማ እንጂ በድንጋይ ላይ የተቀረጸ ትርጉም። ስለዚህ ምናልባት እውነተኛው ጥያቄ እንዴት ተሰራ የሚለው ብቻ አይደለም፣ ለምን የሚለው ነው እንጂ። ለምንድን ነው ሙሉ አብያተ ክርስቲያናትን በመሬት ውስጥ መቅረጽ ያስፈለገው? ይህ ሁሉ የጥበብ ጥንቃቄ ለምን አስፈለገ? ይህ ንድፍስ ለምን ተመረጠ? ምክንያቱም አንዴ ይህን ከተረዳችሁ ሁሉም ነገር ይለወጣል። እውነተኛው ታሪክ የሚጀምረው ከዚህ በኋላ ነው። በክፍል 2 እንገናኝ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በክፍል 2 እስክንገናኝ ሰናይ ሳምንት።